بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين. اللهم لا علم لنا إلا ما علمتنا إنك أنت عليم الحكيم. ውድ ታዳሚዎቼ ከአንቢያዎች ጋር አብረን እንቆያለን። በምድር ላይ ካሉት ምርጥ ፍጥሮች ጋር ከረሱሎች ጋር አላህ ከመረጣቸው በቁርአን ከዘከራቸው አንቢያና ረሱሎች ጋር። ይህም ያው በዑለማዎች እንደተለመደው ቀሶሱል አንቢያ ወይም ታሪከል አንቢያ ወይም ሲረቱን ነቢይ ወይም ደግሞ መናቂብ ብለው ለሌሎችም እንደሚሰጧቸው ማለት ነው። ቀሰስ በቁርአን አላህ ሱብሓነሁ ወተዓላ በብዙ ቦታ ነቢዩን ዓለይሂ ሰላቱ ወሰላም ፈቅሱሲል ቀሰሰ እያለ አዟቸዋል። ያው እኛም ይህንኑ ነው እንግዲህ ረሱል የታዘዙበትን ቀሰስ ወይም ታሪክ ከሚወራላቸው ምርጥ የሆኑትን አብረናቸው ልንኖር ልንቆይ ዘንዳ ወደድንና እሱን አብረን ከነሱ ህይወት ጋር አብረን እንድንኖር መረጥን። እሱን ነው እንግዲህ ለዚህ ፕሮግራም የምናቀርበው። ቀሰስ ማለት ታሪክን ያለፈን የተፈጸመን ነገር መግለጽ ነው። ይሄንን ገልጸን ደግሞ የምንጽፍበት ሁኔታ ቂሶስ ይባላል። ስለዚህ በዚህ በአንቢያዎች ሀያት በአንቢያዎች ታሪክ ውስጥ እንኖራለን ማለት ነው። ስለዚህ የነቢያቶችን የህይወት ታሪክ፣ የነቢያቶችን ገደል፣ ነቢያቶች ከራሳቸው ጋር፣ ነቢያቶች ከህብረተሰባቸው ጋር፣ ነቢያቶች ከአላህ ጋር የኖሩትን ኑሮ እናያለን በዚህ ታሪክ ውስጥ ማለት ነው። የነቢያቶች ታሪክ የምርጥ ህዝቦች ታሪክ ነው። ሐቂቃ ነቢያቶች ምርጥ ሰዎች ናቸው። አላህ ከኡማው ከህዝባቸው ውስጥ መርጦ በሱና በህዝቡ መካከል ያለውን ግንኙነት ያለውን መልእክት እንዲያስተላልፉለት ወዶ የመረጣቸው ከሰው ልጆች ውስጥ ለህዝቦቹ ደግሞ የሱን መልእክት ሊያደርሱ የመረጣቸው ሰዎች ናቸው። ስለ ነቢያቶች ታሪክ ስናወራ ዓላማው ያው በጥቅል ዲንን ማስተማር ነው። ሁሉም ሰው እንደሚረዳው ዲን እስልምና፣ ኢማንና እነዚህን ደግሞ የምናሳምርበት ኢሕሳን ነው። እንግዲህ ነቢያቶች ይህንን ዲን ለማስተማር ነው የመጡትና እኛም የነሱን ታሪክ ስናዋሳ የምናዋሳው ዲኑን ነው ማለት ነው። ከዚህ ቀሶሱል አንቢያ ስናወራ እስልምናን እያወራን ነው። ቀሶሱል አንቢያ ስናወራ ኢማንን እያወራን ነው። ቀሶሱል አንቢያ ስናወራ ኢሕሳንን ወይም ምርጥ የሆነውን አምልኮት እያወራን ነው ማለት ነው። ስለዚህ በነሱ ህይወት ውስጥ ስንኖር ይህንንም አብረን እየኖር ነው አላህ የሚፈልገው ያው ዲንን ስለሆነ ማለት ነው። ከኛ አላሁ ሱብሓነሁ ወተዓላ ነቢያቶችን ወደ ኡማ መላክ ለምን አስፈለገው ከተባለ አላሁ ሱብሓነሁ ወተዓላ መጀመሪያ ሰዎችን ማስረጃ ሊሆኑ የሚችሉ በራሳቸውና በከውኑ ወይም በዩኒቨርሱ ላይ ማስረጃ ሊሆኑ የሚችሉ ነገሮችን አድርገው ነበር። ሰዎች አላህን ለመረዳትና አላህን ለመታዘዝ የሚያስገድዳቸው ነቢይ ባይላክም እንኳ ብዙ የሚያስይዛቸው ነገር ነበር። ለምሳሌ አላህ ይህን ዩኒቨርስ ሲፈጠር የሰው ልጆች ይህንን ከውን አይተው አላህን እንዲረዱ አላህን እንዲያውቁ ያስችላቸው ነበር። ራሳቸውንም ደግሞ ቢያስተውሉ ወደ አላህ ያደርሳቸው ነበር። ስለዚህ ይህን ዩኒቨርስ በማየት ራሳቸውን በመመርመር ወደ አላህ መድረስ ከቻሉ ነቢይ መላክ ታዲያ ለምን አስፈልጋቸው ከተባለ አላሁ ሱብሓነሁ ወተዓላ ሁሌ በአድል ብቻ አይደለም የሚሰራው በራህመትም ነውና የሚሰራው። ይሄ ለፍትህ የከውኑና የራሳቸው ማስረጃ ይበቃቸው ነበር ሰዎች ወደ አላህ ለመመለስ። ነገር ግን አላሁ ሱብሓነሁ ወተዓላ በራህመቱ ደግሞ ነቢያቶችን እላከላቸው በተጨማሪ እንዲረዳቸው ወደ አላህ እንዲያደርሷቸው እንዲያመላክቷቸው ማለት ነው። ለዚህ ነው አላሁ ሱብሓነሁ ወተዓላ ነቢያችንን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የላክነክ
ለሰዎች እዝነት እንጂ አላክነህም ብሎ የነገራቸው ማለት ረሕመቱ ነው ማለት ነው። ነቢያቶችን መላኩ አላህ ሱብሓነሁ ወተዓላ አላህ በረሕመቱ እሳቸውን ልኮልናል፣ ነቢያቶችን ልኮልናል። ነቢያቶች ባይላኩም እንኳ የሰው ልጅ በተፈጥሮ ወደ አላህ የሚወስዱት ከራሱና ከዩኒቨርሱ ወይም ከከውኑም በፊት አላህ አደም ውስጥ እያለን ሩሓችንን በማውጣት ሩሖቻችንን ቃል ኪዳን አስገብቷቸዋል፣ ጥንትም ቢሆን ማለት ነው። ያኔ የአላህን አምላክነት የአላህን አንድነት መስክረናል። አለስቱ ቢረቢኩም ቃሉ በላ ብለናል፣ እዛ መስክረን ነበር። ያም ራሱ ለማስረጃ አላህ እኛ ጋር ማስረጃ ለማቅረቡ በቂ ነበር። ነገር ግን ዩኒቨርሱን ፈጠረና በዙሪያችን ያሉትን ነገሮች እንድናስተውልና ወደሱ እንድንደርስ እኛን ደግሞ ፈጠረና አፈጣጠራችንንና የእኛን ቁመና ተክለሰውነት ውስጣችንን በማየት ወደሱ እንድንደርስ ይህም ሁሉ ካደረገ በኋላ ደግሞ ከዚህ ውጭ ደግሞ በተጨማሪ በረሕመቱ ደግሞ ነቢያቶችን ወደዚህ ወደ ህብረተሰቦቻቸው ልኳል። እኒህ ሁሉ እንግዲህ ማስረጃዎች ናቸው። ይህም ብቻ በቂ አልነበረም። አላህ በረሕመቱ ሲያደርግ በስ ሰፊ ነውና ረሕመቱ የአላህ ረሕመት ከነዚህ ከአንቢያዎች ጋር ደግሞ የሱን ወሕይ የሱን ማሳወቅ አሳውቋቸው ግማሾቹን ኪታቦች፣ ግማሾቹን ሱሑፎች፣ ሌሎቹን ደግሞ ተጨማሪ ሕክማዎችን እየሰጠ ለዚህ ለኡማ ማስረጃዎችን እንዲነግሩ፣ እንዲያብራሩ፣ እንዲገልጹ አደረጋቸው አላህ ሱብሓነሁ ወተዓላ። ስለዚህ የነዚህን የአንቢያዎች ታሪክ ስናወራ እነዚህን ማስረጃዎች እየገለጽን ለሰው ልጆች ማስረጃ የሆኑትን አብራሪ የሆኑትን አካላት ማስተዋወቅ ነው ማለት ነው። ቂሶሱል አንቢያ በምናወራበት ጊዜ ስለ አጥሃር ንጹህ ስለሆኑ ከሰው በጣም ምርጥ ብሎ ሁሉም ሰው ከሚወዳቸው አብዛኛው ሰው ከሚወዳቸው በንጽህናቸው የሚመሰክርላቸውን ሰዎች ስለ እነሱ ታሪክ እያወራን ነው። ይሄም ብዙ ጥቅሞች አሉት። ሐቂቃ ዲን ለማስተማር ከመጡበት ዓላማ ውጪ ከዚህ ብዙ የምንጠቀማቸው ነገሮች አሉ። የእነሱን ታሪክ ስናወሳ እንገመግማለን። ከነሱ ጋር አብረዋቸው ስለነበሩት፣ ስለተቀበሏቸው፣ ስላልተቀበሏቸው፣ ያልተቀበሉት ሰዎች ስላደረሱባቸው ነገሮች፣ እንደዚሁ ደግሞ ያልተቀበሏቸው ሰዎች ካደረሱባቸው ብዙ በላኡን ካደረሱባቸው ብዙ መከራ ካደረሱባቸው በኋላ የደረሰባቸውን ቅጣት ስናወራ ያኔ እኛ ከነዚህ ታሪካቸው ከረሱሎች ታሪክ አብረዋቸው ከነበሩት እነሱን እምቢ ካሉ አንቀበልም ካሉት ታሪክ ብዙ ነገሮችን ተምረን ህይወታችንን እኛም እንድናቃና ያደርገናል፣ እንገመግማለን በእነሱ ታሪክ ማለት ነው። ሌላው ደግሞ የአንቢያዎችን፣ የሷሊሖችን፣ የጥሩ ሰዎችን፣ የሩሱሎችን ታሪክ ሁልጊዜ እየዘከርን ከነሱ ጋር እንድንኖር ያደርገናል። ሁልጊዜ ደግሞ በውስጣችን እንድናስቀምጣቸውና እነሱን ሞዴል አድርገን አርአያ አድርገን እንድንከተላቸው ያግዘናል ማለት ነው። ሌላው ደግሞ በተለያዩ መልእክተኞች አንቢያዎች መካከል ያለውን ግንኙነት ተረድተን ዲን አንድ መሆኑንና ያልተለያየ አንድ ዲን በዚህ ዓለም ላይ ከአደም ጀምሮ እስከ መጨረሻው ድረስ አንድ ዲን እንዳለ የሚያሳየን ይሆናል። በዚህ ረገድ የቀሶሱል አንቢያ በጣም ይጠቅመናል ማለት ነው። ማንበብም የእነሱን ታሪክ መረዳትም ብዙ በርካታ ጥቅሞች አሉት ማለት ነው። ቀሶሱል አንቢያን ከሚያሳውቁን መርጃዎቻችን ወይም ሪፈረንሶቻችን ደግሞ ዋናው ቁርአን ነው። ቁርአን የነቢያቶችን ታሪክ በጣም በሰፊው ይገልጽልናል። ሐቂቃ ቁርአን 1/3 ያክሉ ቀሶስ ነው። 1/3 ያክሉ የቁርአን ያው አያቱ ይታወቃል ብዛቱ። ከዚህ ውስጥ 1/3 ወይም ሲሶው ስለ ቀሰስ የሚያወራ ነው። እንግዲህ በቁርአን ውስጥ ይህን ያክል ከፍተኛ ቦታ የተሰጠው ቀሰስ የቁርአንን መልእክት ለማድረስ 1/3 የሆነ ድርሻ አለው ማለት ነው። ቀሶስ የቁርአን ዓላማ ያው ሰዎችን ወደ ኢስላምና ወደ ኢማን ወደ ኢሕሳን ማምጣት እንደሆነ ሁሉ ስለዚህ ቀሶሱል አንቢያ ቀሶስ በቁርአን ውስጥ ይህን ያክል ቦታ ተሰጥቶት መገለጹ ቀሶስ ወደዚህ ለማምጣት ያለውን ድርሻ ያሳየናል ማለት ነው። 1/3 ይሄ ከሆነ ዘንዳ
ሁሌ ስናነበው ስንሰራበት ስንረዳው ቀሶሱል አንቢያንም እንደዚሁ እየተረዳ ነው መሄድ ይኖርብናል ማለት ነው። ከቁርአን ውስጥ ቀሶስ 1/3 ከሆነ ቀሶሱል አንቢያ ብዙ ቦታውን ይይዛል። ሐቂቃ ያው ቀሶስ በሶስት ተከፍሎ ሊመጣ ይችላል። በመጀመሪያ ቀሶሱል አንቢያ ነው። ቀጥሎ ደግሞ ቁርአን ውስጥ የተገለጹት ቀሶሶች የተለያዩ አላህ የመረጣቸው ሷሊሖች አውሊያዎች የተገለጹበት ቀሶስ ነው። ለምሳሌ እንደነ ኸድር፣ ሉቅማን የመሳሰሉት የተገለጹበት ቀሶስ ሲሆን ሶስተኛው ደግሞ ከነቢዩ ጋር አለይሂ ሰላቱ ወሰላም ከሰሃባዎች ጋር አብሮ የተሰራው ለምሳሌ የበድር ጦርነት የተገለጸበት ቀሶስ፣ የኡሁድ ጦርነት የተገለጸበት፣ ሌሎችም ፈትህ የተገለጸበትና በርካታ ከረሱል ጋር አብረው ሰሃባዎች ጋር ሆነው የተገለጹበት ሁኔታ በቁርአን ውስጥ በዚህ በሶስት ክፍል እናየዋለን ቀሶስን ማለት ነው። ስለዚህ የኛ ትኩረታችን ቀሶሱል አንቢያን ከቁርአን ውስጥ ማየት ነው። ከፍተኛ ድርሻ አለው ሐቂቃ አላህ ሱብሓነሁ ወተዓላ ወደዚህ ምድር ብዙዎቹ እንደሚሉት ከ124,000 ያላነሱ አንቢያዎችን ልኳል። እነዚህ ከ124,000 ያላነሱ ነቢያቶች በተለያየ ጊዜ አንዳንዴም አንድ ላይ በተለያየ ቦታ እንደዚህ እንግዲህ መልእክታቸው ቅድም የገለጽነውን ዲንን ማጽናት ሆኖ ተልከዋል ማለት ነው። ከነዚህም ውስጥ ደግሞ 313 ወይም ከ300 በላይ የሚሆኑት መልእክተኞች ተደርገው ለተለያዩ ሰዎች የአላህን መልእክት እያደረሱ ቆይተዋል እና ከነዚህ ውስጥ ደግሞ ከ313ቱ የአላህ መልእክተኞች ውስጥ 25ቱን አላህ ሱብሓነሁ ወተዓላ በቁርአን ውስጥ በስማቸው በባህሪያቸው እንዲሁ ደግሞ በተለያዩ በጎ እና መልካም ስራቸው ገልጿቸዋል። በእርግጥ አላህ ሱብሓነሁ ወተዓላ ከነዚህ ከገለጻቸው ውጪ ለኛ ያልነገረን ታሪካቸውን ያልነገረን በርካታ ሩሱሎች እንዳሉ በዚሁ በቁርአን ውስጥ ነግሮናል። አላህ ሱብሓነሁ ወተዓላ ፈሚንሁም መን ቀሰስና ዐለይክ ወሚንሁም መን ለም ነቅሱስ ብሎ የገለጸልን አለ። ስለዚህ በርካታ አንቢያዎችና ሩሱሎች በቁርአን ውስጥ የተገለጹም ያልተገለጹም እንዳሉ አሳይቶናል ማለት ነው አላህ ሱብሓነሁ ወተዓላ በቁርአን ውስጥ። እነዚህ ደግሞ 25 ነቢዮች በቁርአን ውስጥ ከተገለጹት መልእክተኞች ውስጥ አላህ ከነዚህ ውስጥ ደግሞ የተለዩትን የተለየ ብልጫ ሰጥቷቸው እናያለን። የተለያየ ደረጃ ሰጥቷቸው ለምሳሌ አላህ ሱብሓነሁ ወተዓላ 5ቱን ኡሉል አዝም የችግር ቻዮች የደረሰባቸውን በላ የሚችሉና በቃ የተቋቋሙ ሰዎች ብለው የገለጻቸው እንደ ነቢዩላህ ሙሐመድ አለይሂ ሰላቱ ወሰላም፣ ኑህ፣ ኢብራሂም፣ ሙሳና ኢሳን የመሳሰሉትን የተለየ ቦታ ሰጥቷቸው እናያለን። ከነዚህም ውስጥ አላህ ሱብሓነሁ ወተዓላ ያናገራቸው እንዲሁ ደግሞ ከምድር ወደ ሰማይ ከፍ ያደረጋቸው የተለያዩ ኪታብ የሰጣቸውን እናያለን ማለት ነው እና ደረጃቸው በዚሁ ልክ ምናልባት እንደዚህ በደረጃቸው ይበላለጡ እንጂ በረሱልና በረሱል መካከል እንዳናላይ ደግሞ አላህም አስጠንቅቀውናል። ይሄ ከዚህ ይለያል፣ ይሄ በዚህ ይለያል፣ ይሄ ዝቅተኛ ነው የምንለው ነቢይ እንዳይኖር ወይም ረሱል እንዳይኖር አስጠንቅቀውናል። ሁሉንም እናምናለን። በሁሉም ተመሳሳይ የሆነ እምነት ነው ያለን። ሁሉንም እንቀበላቸዋለን ማለት ነው እና እንግዲህ አንቢያዎች ሩሱሎች አላህ ሱብሓነሁ ወተዓላ ወደዚህ ወደ ምድር በሚልክባቸው ጊዜ የነሱ የራሳቸው የህይወት ታሪክ አለ። እንደገና ደግሞ ከህብረተሰባቸው ጋር ያደረሱት መልእክት ዳዕዋ አለ። ዋናው ስራቸው ዳዕዋ ነው፣ በማስጠንቀቅና በማበሰር ነው። ማለት አላህ ሱብሓነሁ ወተዓላ ሰዎች መልካም ነገሮችን በሚሰሩበት ጊዜ ጀነትን እንደሚሰጣቸው በዚህ በአዱንያም ደግሞ የተለያዩ ጥሩ ነገሮችን እንደሚሰጣቸው እያበሰሩ እንዲሁ ደግሞ አላህ ያላቸውን ነገር ደግሞ ካልፈጸሙ ደግሞ በአኼራ ትልቅ ቅጣት እንደሚጠብቃቸው በአዱንያም ደግሞ ቅጣት እንደሚጠብቃቸው በማስጠንቀቅ ላይ ነው የላካቸው ማለት ነው አላህ ሱብሓነሁ ወተዓላ። በዚህ ሁሉም አንቢያዎች ተመሳሳይ መልእክት ይዘው ነው የመጡት። ስለዚህ ኡዕቡዱላህ ማለኩም ሚን ኢላሂን ገይሩህ የሁሉም አንቢያዎች መልእክት ነበር። አላህን ተገዙት፣ ለእናንተ ሌላ ጌታ ሌላ አምላክ የላችሁም በማለት ሁሉም አንቢያዎች ተመሳሳይ መልእክትን
ለህብረተሰባቸው ይዘው ወርደዋል። በሌላ አባባል ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ማለት ነው። እንግዲህ አላህ የተለያዩ አንቢያዎችን በሚልክበት ጊዜ ይሄንን መልእክት እንዲያደርሱ ነው የላካቸው ማለት ነው። እንግዲህ የመጀመሪያ መሰረቱ የዳዕዋቸው መሰረት ወዕቡዱላህ ማለኩም ሚን ኢላሂን ገይሩህ ነው። ሁሉም ከአደም ጀምሮ እስከ መጨረሻው የኛ ነቢይ ሰለላሁ ዐለይሂ ወሰለም ይሄን መልእክት ይዘው ነው ማለት ነው የመጡት። እና አላህ ሱብሓነሁ ወተዓላ እንደዚሁ መልእክተኞችን በቁርአን በሚገልጽበት ጊዜ ዓላማው ታሪክን ለሰዎች በማውራት ማዝናናት አይደለም። ዓላማው ቅድም እንዳልነው ዲንን ማስተማር ነውና ግን ዲንን በሚያስተምርበት ጊዜ ግን አላህ ሱብሓነሁ ወተዓላ እዚህ ታሪክ አገላለጽ ውስጥ እኛን አያዝናናንም ማለት አይደለም። ያው እኛ ጥሩ ስሜት ኖሮን በታሪካቸው ተመስጸን በታሪካቸው ደግሞ ዘና ብለን እንድናዳምጣቸው የተፈለጉ የታሪክ አይነቶች አሉ። የተለያዩ አይነት አቀራረቦችን ነው አላህ ሱብሓነሁ ወተዓላ በቁርአን ውስጥ ያቀረበልን። አንዳንዴ ይህንን ዲን ሲያስተምረን በእነሱ ዲንን በሚያስተምርብን ጊዜ ረጅም ፊልም የሚመስል ነገርን በመግለጽ አስተምሮናል። ለምሳሌ የዩሱፍን ታሪክ በምናይበት ጊዜ ፊልም ነው የሚመስለው፣ ግን በሱ ውስጥ በርካታ ቁም ነገሮችን በማስጨበጥ ለኛ ዲንን አስተምሮናል። እንዲሁ ደግሞ ይሄ የመጀመሪያው አገላለጽ ነው። ፈንይ በሆነ አገላለጽ ዲንን ማስተማር አስችሎናል ማለት ነው። ሌላው ደግሞ ለምሳሌ እንደነ ሁድ እና የሷሊህ ታሪኮችን ደግሞ የሚመስል ድራማ የሚመስልን ነገር አስተምሮናል በእነሱ ታሪክ ውስጥ ማለት ነው። እንዲሁ ደግሞ አጫጭር ታሪኮችን በተለያዩ አንቢያዎች የተለያዩ አንቢያዎችን ታሪክ ሲነግረን አጫጭር ታሪኮችን በሚመስል መልኩ አላህ ሱብሓነሁ ወተዓላ ታሪካቸውን በማስተማር ዲንን እንድንማር አድርጎናል። በዚህ አይነት መልኩ ማለት ነው። እነዚህ ሁሉ አንቢያዎች ቁርአን ውስጥ በሚገለጹበት ጊዜ ግማሾቹ ከልጅነታቸው ጀምሮ እስከ ሞታቸው ድረስ የተገለጹ፣ ለምሳሌ እንደ ሙሳ አለይሂ ሰላም አወላለዱ ታሪካዊ ስለነበረ ከመወለዱ ከእናቱ ጀምሮ ያለውን ታሪኩን በደንብ አስረድቶናል። እንደ ኢሳ አወላለዱ ተአምራዊ ስለነበረ እሱንም ደግሞ ከመወለዱ በፊት ከእናቱ ታሪክ ጀምሮ ከእናቱ አባት ከቤተሰቦቹ አንስቶ አላህ ሱብሓነሁ ወተዓላ ታሪኩን አሳይቶናል። በጣም ጠቃሚ ስለነበረ ማለት ነው። ታሪኩ አወላለዱ ተአምራዊ ስለነበር እሱን ለማሳየት አሳይቶናል። አላህ ሱብሓነሁ ወተዓላ ከወጣትነቱ ጀምሮ ያስተማረን ታሪክ አለ። ለምሳሌ እንደነ ኢብራሂም እና ሌሎችም አንቢያዎችን ኢብራሂምንና የመሳሰሉትን ከወጣትነታቸው ጀምሮ ታሪካቸውን አሳይቶናል ማለት ነው። እንደነ ኢብራሂም እንደነ ዳውድ የመሳሰሉትን እና አላህ ሱብሓነሁ ወተዓላ እንግዲህ ይህንን ቀሰስ በሚያሳይብን ጊዜ በቁርአን ውስጥ ያው ሁላችንም እንደምንረዳው ከዚህ ጊዜ ጀምሮ እዚህ ጊዜ ሞተ እዚህ ኖረ በሚል የታሪክ አገላለጽ አይደለም የተገለጸው። ቁርአን ከታሪክ የሚለየው በዚህ ነው። ቁርአን አንዳንዱ ታሪኩን በዘመን ይነግረናል፣ አንዳንዱ ታሪኩን ደግሞ የታሪኩን እውነታ ይነግረናል፣ ጊዜና ቦታ ሳይገደም ማለት ነው። አንዳንዱ ቦታው ተገልጾ የሚነገረን ታሪክ አለ፣ ሌላው ደግሞ ቦታው ሳይገለጽ የሚነገረን ታሪክ አለ። ቁርአን ውስጥ ገጸ ባህሪው ራሱ ነብዩ እያወራን የሚነግረን አለ። ሌላኛው ደግሞ ገጸ ባህሪው እንኳን የማይረዳውን የሚመለከቱት ተመልካቾች ተረድተውት የሚገልጸው አገላለጽ አለ። ለምሳሌ የሉጥን ታሪክ በሚነግረን ጊዜ ሉጥ መላኢካዎቹን መላኢካ መሆናቸውን አያውቅም። ህብረተሰቡ ግን የሚያያቸው ማለት እኛ የተገለጸልን ሰዎች መላኢካ መሆናቸውን እያየን ነው ታሪኩን የምናነበው ቁርአን ውስጥ የምንዘክረው ማለት ነው። እና በተለያዩ አገላለጾች ገልጾልናል አላህ ሱብሓነሁ ወተዓላ የነቢያት ልክ ዲንን ለማስተማር በሚጠቅም መልኩ ማለት ነው። እና ሌላው ነቢያቶች አለይሂሙ ሰላም የተለያዩ ተአምራቶችን እየተሰጡ ተልከዋል። ሙዕጅዛዎችን ማለት ነው። የተለያየ ሙዕጅዛ የተሰጣቸው ለምሳሌ እንደ ነቢዩላህ ኑህ ጡፋን ተሰጥቷቸዋል። ያው የውሃ ሙላት በውሃ ህዝቦቻቸው የመጥፋት ተአምር ተሰጥቷቸዋል። ይህንን በዱዓ አላህ ሱብሓነሁ ወተዓላ አድርጎላቸዋል። እንደ ነቢዩላህ ኢብራሂም አይነቶቹ ደግሞ ያው
ማረድ የሚችለው ቢላ እንዳያርድ ተደርጎላቸዋል። እሳት ውስጥ ገብተው እንዳይቃጠሉ ሆነዋል። ይህን አላህ የሰጣቸው ሙዕጅዛ ነው። ነቢዩላህ ሙሳን ደግሞ በትር ሰጥቷቸዋል። እንዲሁ ነቢዩላህ ሙሐመድን ዓለይሂ ሰላቱ ወሰላምን ቁርአን ሰጥቷቸዋል። ያው ብዙዎቹ አንቢያዎች ሙዕጅዛዎቻቸው ከሪሳላ ወይም ከተልእኳቸው ጋር አይገናኝም። አንዳንዶቹ ማለት የረሱል ዓለይሂ ሰላቱ ወሰላም የኛ ነብይ ግን ሪሳላቸው ከሙዕጅዛቸው ጋር ተገናኝቶ አንድ ሆኗል። የረሱል ሙዕጅዛ ቁርአን ነው ማለት ነው። ነቢያቶች ዓለይሂ ሰላቱ ወሰላም ከሌላው ህዝብ የሚለዩበት የተለያዩ ባህሪ ያላቸው፣ ከተለያዩ ባህሪያቶች ውስጥ ደግሞ አንደኛው ቀልባቸው አይተኛም፣ ሁሌ ንቁ ናቸው ማለት ነው። ቀልባቸው አይተኛም አይናቸው እንጂ። ሌላው ደግሞ ሲሞቱ መርጠው ነው የሚሞቱት፣ ማለት የሚሞቱበት እንትን ተነግሯቸው ነው የሚሞቱት። መርጠው ነው የሚሞቱት። የሞቱበት ቦታ ይቀበራሉ። እንዲሁ ደግሞ ስጋቸውን መሬት አትበላቸውም፣ ታከብራቸዋለች። ንብረቶቻቸው አይወረሱም፣ ዘር ቤተሰብ አይወርሳቸውም። ሁሉም ወንዶች ናቸው። እንዲሁ ደግሞ ባሪያ ሊሆኑ አይችሉም። ሁሉም ነፃዎች ናቸው። ከከተማ ነው ነቢያቶች የሚላኩት። በህልማቸው ፍቶት አያዩም። ይሄ የተለየ ባህሪያቸው ነው። ዱዓቸውን አላህ መቅቡል አድርጎታል። ስለዚህ በዚህ አይነት መልኩ ያሉትን አንቢያዎች ነው እንግዲህ ስለ ነቢዮች ስናወራ የምናወራው ማለት ነው። ጀዛኩም ላሁ ልኸይር። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።